ሰላም ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ በሶስተኛው ፓርት ቪዲዮ ተመልሼ መጥቻለሁ። በባለፉት ቪዲዮዎች እንግዲህ እንዴት እንደሚነበቡ አናባቢና ተነባቢ ብለን ኮንሶናንት ኤንድ ቫውልስ ብለን ከፋፍለን እንዴት ነው አናባቢ የሚነበበው፣ እንዴት ነው ደግሞ ኮንሶናንት የሚነበበው የሚለውን ነገር አይተን ነበረ። ያ ማለት አናባቢዎች በሁለት መንገድ ይነበባሉ። አንደኛው አጠር ባለው ሾርት በሆነው መንገድ፣ ሁለተኛው ደግሞ ረዘም ባሉት መንገዶች ይነበባሉ ብለን ነበረ። በዛሬው ቪዲዮ ደግሞ እነዚህ አናባቢዎችን ወደ ሾርት ገብተን ሾርት ላይ ለማየት እንሞክራለን። ሾርት ላይ እንግዲህ ኤ የምንለው ይሄኛው ኤ የምንለው ምን ተብሎ ይነበባል ብለናል? አ ተብሎ ይነበባል ብለናል ማለት ነው። አ ተብሎ ይነበባል። ዛሬ እሱን ለማየት እንሞክር። አንድ ብቻ ማለት ነው። አ ከተነባቢዎች ጋር ሲሆን እንዴት ነው የሚነበበው? ለምሳሌ ይሄኛውን ተነባቢ እናንሳው። ይሄ እንግዲህ ብ ነው ብለናል። ብ አ ስንጨምርበት እንደዚህ አን ስንጨምርበት ምንና ምን አለ? ብና አ። ይሄ ብ ነው፣ ይሄ አ ነው። አንድ ላይ ባ ወዴት መጣ ማለት ነው? ባ። እንግዲህ ባ የሚባል የአማርኛ ፊደል አለ። ስለዚህ ሁለቱ አንድ ላይ ባ ብለን ነው የምናነበው ማለት ነው። ሌላ ምሳሌ ስናይ ይሄኛው ክ ሲሆን ይሄ ክ ሲሆን ክና አ አንድ ላይ ሲሆን ክ አ ካ ምን ሆነ ማለት ነው ሲነበብ? ካ ካ። በተመሳሳይ ለሌሎች ተነባቢዎችም እንደዚህ ማድረግ እንችላለን። እስቲ ይሄ ፍ ነው። አንድ ላይ እንደዚህ ሲሆን ፍና አ ፍ አ ምን ሆነ ማለት ነው? ፋ ፋ ሆነ ማለት ነው። ስለዚህ እንደዚህ እያደረግን አ ሲጨመርባቸው የአማርኛውን አራተኛ ቤተሰብን ይዛሉ ማለት ነው። ፋ፣ ላ፣ ዳ ምናምን እያሉ ማለት ነው። ለምሳሌ ላ ለማድረግ ል ከዛ አ ምን ሆነ? ልና አ ላ። ስናነበው ምን አከል እናነባለን? ላ። በተመሳሳይ ይሄ ው ነው። ውና አ ው ከዛ አለ ዋ ዋ ዋ ብለን እናነባለን ማለት ነው። ባ እንደዚህ ሲሆን ካ፣ ፋ፣ ላ፣ ዋ እያለን እናነባለን ማለት ነው። ኦኬ፣ ሁለት ፊደሎችን እንደዚህ ካነበብን እንግዲህ ባ፣ ላ እያለን እንደዚህ ካነበብን ሶስት ደግሞ አድርገን ማንበብ ነው። ከባድ አይደለም። እሺ ይሄንን ነው። ይሄ ባ ነው ብለናል። ባ አሁን ትል ጨምር ባት። መጀመሪያው ባ ነው፣ ሁለቱ ከዛ ት አለ ባት ባት። ይሄኛው ት ነው፣ ይሄ ሁለቱ ባ ነው። ምን ሆነ ማለት ነው? ባት። በተመሳሳይ ሌላ ምሳሌ እኔ ይሄ ለምሳሌ ሁለቱ ካ ብለን ነው የምናነበው። ካ ከዛ ት ጨምር ካት ካት። ስናነበው ምን ሆነ? ካት። ተነባቢዎቹ እንዴት እንደሚነበቡ በባለፈው በሁለተኛው ቪዲዮ ያየነው በደንብ አድርጋችሁ እሱ መለማመድ ይኖርባቸዋል። ብክድ እነዚህ ነገሮች መለማመድ ይኖርባቸዋል፣ እንደዚህ ለማንበብ ከፈለጋችሁ ማለት ነው። ሌላ ምሳሌም መጨመር እንችላለን። ይሄኛው ድ ነው። እንደዚህ ካደረግኩኝ ዳ ከዛ ምን ልጨምር? ዳ ምን ምን ሆነ ማለት ነው? ዳ ምን ዳ ዳ። ይሄ አሁን 3 ፊደል ነው። እስቲ 4 ፊደል እናድርገው። ይሄኛው ካ ብለናል። ካ ይሄ ሲነበብ ሁለቱ ምንድነው? ካ። ይሄኛው ር ነው አይደል? ሲነበብ ር። ከዛ ት ልጨምር ት ካርት ካርት። ስናነበው እናነባለን ካርት ካርት። ረዘም ያለ ምሳሌ ደግሞ እንዲህ እስቲ ይሄ ብ ነው። እንዲህ ካደረግን ባ ባ። ይሄኛው ን ነው። እንደዚህ ካደረግን ና። አሁንም ይሄ ን ነው። እንዲህ ካደረግን ናው። ስለዚህ ስናለ ባ ና ና
ባናና ይሆናል ማለት ነው። በተመሳሳይ ይሄን ታውቃላችሁ ጅ ነው ሲነበብ። ስለዚህ ይሄን አናባቢ ስንጨምር ምን ሆነ? ጃው ጃ ግን ይሄ ፕ ነው አናባቢ ጋር ሲጨምር አንድ ላይ ሁለቱ ምን ሆነ? ፓ። ይሄ ደግሞ ን ሶ ልንጨመርኩኝ ማለት ነው። ምን ሆነ ማለት ነው? ጃፓን። ስለዚህ ሰው እንደዚህ እያደረግን አ የምትለዋን አናባቢ በመጨመራችን ብቻ ቤተሰቡ ይቀየራል ማለት ነው። ያው ከአማርኛ ብ ከነበረው ባ፣ ድ ከነበረው ዳ እያልን በዚህ መንገድ እናነባለን ማለት ነው። እሺ ይሄኛውን እንግዲህ እኛ የምናውቀው ኢ ብለን ነው የምናውቀው፣ ግን ደግሞ ሲነበብ በቃል ውስጥ መጥቶ ሲነበብ ኤ ብለን ሾርት ሲሆን ኤ ተብሎ ይነበባል ማለት ነው። ሾርት ምን ማለት ነው? ሾርት ባጭሩ ንገራችሁ። ሾርት ከዚህ በፊት ባሉ ቪዲዮዎች ላይ አሳውቂያችሁ ነበር። ሾርት ማለት በቃል ውስጥ አናባቢዎች አንድ ሲሆኑ ብዙ ጊዜ ለምሳሌ ይሄኛውን ቃል እንመልከት። በዚህ ቃል ውስጥ ስንት አናባቢ አለ? እችኛው አናባቢ ብቻ ናት ያለችው ኤ ማለት ነው። እሷ አንድ አናባቢ ብቻ ካለ ምን ብለን እናነባለን? አ ብለን እናነባለን። በሾርት ማለት ነው። አጠረ የምንለው በዚህ ኬዝ ነው። ስለዚህ አናባቢ በቃል ውስጥ አንድ ብቻ ሲሆን ማለት ነው። ለምሳሌ ረጅም እንኳን ቢሆን ቃሉ ለምሳሌ ይህን ቃል ተመልከቱ። እዚህ ውስጥ ያለው አናባቢ አንድ ብቻ ነው አይደል? ኤ የምትለዋ። ስለዚህ ይህንን በሾርት ነው የምናነበው። በሾርት አነበብን ማለት ኤ አንልም። ምንድነው የምንለው? አ ነው የምንለው። ይሄ ናታኑ ይላል ማለት ነው። ልክ እንደዚህ ነው። ሾርት ማለት በቃል ውስጥ በአንድ ቃል ውስጥ አናባቢ ብዛቱ ስንት ሲሆን? አንድ ሲሆን ማለት ነው። ከአንድ በላይ የሆነ ሲመጣ የምናነብበትን መንገድ እንቀይራለን ማለት ነው። ሾርት ላይሆን ይችላል፣ በሎንግ መንገድ ልናነብ እንችላለን ማለት ነው። በዛሬው ቪዲዮ እንግዲህ ኢን ኤ ብለን ነው የምናነበው ማለት ነው። ኦሮምኛ ምናምን የምትችሉ ተማሪዎች ታውቁታላችሁ። ኢ ኦልሬዲ ኤ ብሎ የሚነበው አባጫዳ ላይ ማለት ነው። ላይ እንደዛ እንግሊዝኛ ላይም ደግሞ ኢን ኤ ብለን የምናነብበት መንገዶች አሉ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። እሺ፣ ስለዚህ ኢን ምን ብለን እናነባለን ብያቸዋለሁ? ኤ ብለን እናነባለን። እስቲ በቃል ውስጥ እንመልከት። እንግዲህ በባለፈው አይተናል። ይሄኛው ምን ነው? በዚህኛው እንትን ላይ ይሄኛው ሜ ብለን ማንበባችን ነው ማለት ነው። ምክንያቱም ይሄ ምን ነው፣ ይሄ ደግሞ ኤ ተብሎ ይነበባል። ሜ። አሁን ሌላ ፊደል እዚህ ጋር ጨምር፣ ምን ጨመርኩኝ ማለት ነው? ሜ ምን ብለን እናነባለን ማለት ነው? ሜ። እቺ ኤ ብለን ሳውንድ አወጣን ማለት ነው። ኤ አለን ማለት ነው። በተመሳሳይ ለምሳሌ ኤስ ነው። እንዲህ ካረኩ ሴ። የመጀመሪያው ምን ነበረ? ስ። ከዛ ይሄኛው ኤ ተብሎ የሚነበበው ብያቸዋል። ሴ ትልጨም ሴት ስናነበው ምን ብለን እናነባለን ማለት ነው? ሴት። እዚህ ጋር ሴ ይሆናል አይደል? በአንድ ፊደል መግለጽ እንችላለን። ሴ እዚህ ጋር በሁለት ፊደልም ጻፍኩላችሁ፣ በአንድም ያው ተመሳሳይ ነው። ሴ የምንለው የአማርኛ ፊደል ስላለ ሴ ብለን መጻፍ እንችላለን። ምን ሆነ ይሄኛው ማለት ነው? ሴት። እስቲ ረጅም ቃል ደግሞ እንመልከት። ለምሳሌ ይሄ ምን ነው? እንደዚህ ከሆነ ሜ ል ት። ይሄ ሁለቱ ሜ፣ ይሄኛው ል፣ ይሄኛው ት። ሜልት ተብሎ ይነበባል ማለት ነው። ሜልት። እነዚህ ምሳሌዎች ላይ ስታዩ አናባቢ ብዛቱ አንድ ብቻ ነው። that's why የምናነብበት መንገድ ሾርት የሆነው አጠር ባለ መንገድ የምናነበው ማለት ነው። ስለዚህ አንዳንዴ ኢን ኢ ብለን የምናነብባቸው መንገዶች አሉ። በዚህኛው ሾርት ሲሆን ግን ኢን ኤ ብለን እናነባለን ማለት ነው። ሌሎች ምሳሌዎችን ማየት እንችላለን። ለምሳሌ ይሄኛው ፍ ነው። እንደዚህ ከሆነ ፌ። መጀመሪያው ፍ ነበር፣ ከዛ ኤ፣ ፌ፣ ል፣ ት። ፌ ል ጻፍ፣ ከዛ እዚህ ጋር ት። ፌልት ብለን እናነባለን።
ሜን፣ ሴት፣ ሜንት ብለን እናነባለን ማለት ነው። በዚህ መንገድ እንግዲህ ኢን ኤ ብለን እናነባለን ማለት ነው። በቃል ውስጥ ልብ በሉ፣ በቃል ውስጥ አንድ አናባቢ ብቻ ሲሆን ነው በዚህ መንገድ ልናነብ የምንችለው ማለት ነው። እሺ ስክሪኑ ላይ የምታዩቸው ደግሞ ሌሎች ጥያቄዎች አሉ። እነሱን በግላችሁ ሞክሩ። ለዛሬ የነበረን ቪዲዮ ይህን ይመስላል። መልካም ጊዜ